ያንተ ደግሞ ኤሌክትሪክ ገጣጥመክ ለራስህ ላይ ሰውን ስትጨብጥ ይነጋል ነገር እሱን ነገር የሰራሁት ከሞተርና ከባጃጅ ሞተር በጣም እችላለሁ። እሱ ነው ስጦታ ብዬ የማስበው። አሁን አንተ ለእናትህ ትልቅ ቦታ አለ፣ በጣም ትልቅ ቦታ አለክና ይህን ነገር ሲሰራ ደግሞ አንዳንድ ሰው አያውቅም፣ ይናደዳል፣ ምናምን ይማታል። ማታውቁን ሰው ሰላም ስትል ሰው ቢያስቡ በሌላ ነገር ነው። ይመታሉ። ስልክ ራሱ ተቀበሉን በስንት መከራ ነው የሆነ ጊዜ። በህይወቴ ውስጥ የመጣ ይምጣ አልደራደርበትም ብለህ የምታስበው ነገር ምንድን ነው? ሰላም እንዴት ናችሁ? ሺባ ፖድካስት ቤተሰቦቻችን፣ ሁሌም እንደተለመደው በሺባ ፖድካስት አዳዲስ እንግዶችን ይዘን እንመጣለን። ዛሬ ደግሞ አንድ እንግዳችን እዚህ ስቱዲዮአችን ይገኛል። ራሱን በማስተዋወቅ ይጀምራል። እናንተም ደግሞ ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ ኮሜንት ላይ እየገባችሁ ይህ እንግዳ ቢጋበዝልን እኛን ያዝናናናል፣ ያስደስተናል በማለት ኮሜንት አድርጉልን። እኛ ከመጋበዝ ወደኋላ አንልም። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንኳን ደህና መጣ። እሺ፣ እንኳን ደህና ቆያችሁኝ። አክብራችሁ ስለጠራችሁኝ በጣም አመሰግናለሁ። ስሜ ሱሴ ይባላል እና የመጣሁት ከሙቀት ጡሪ ከተማ ነው። እሺ፣ እዚህ ድረስ አክብረኸኝ ያውም ደግሞ ከሩቅ ከተማ አክብረኝ እዚህ ድረስ ስለመጣ ከልብ አመሰግናለሁ። እናንተም አክብራችሁ ስለጠራችሁኝ በጣም ከልብ አመሰግናለሁ። እሺ፣ እስኪ ሱሴ ወይ ደግሞ አዲሱ ማን ነው ከሚለው እንጀምር። እየተወለደ እየታደገ ልጅነቱስ ምን ይመስል ነበር የሚለውን ነገር አያይዘህ ንገረን። እሺ፣ እኔ የተወለድኩት እዛ ጡሪ የሚባል ከተማ ነው እና ከዛን በቃ እዛው ነው ተወልጄ ያደግኩት ሰው ጡሪ ማለት ነው። አዲሱ ወይ ደግሞ ሱሴ እንደሰማሁት ከሆነ ሊስትሮችን ይሰራ ነበር ምናምን የሚባል ነገር ሰማሁኝ እና እስኪ ስለ ልጅነትህ በምን ስንት ዓመትህ ላይ ያለህ ነበር ሊስትሮ የሰራኸው? በምንስ ምክንያት ነበር ሊስትሮ ሊሰራ የቻልከው የሚለውን ነገር እስኪ ንገረን። ያው እኔ የምኖረው እናቴ ጋር ነው እና በ12 ዓመት ነው 2 ዓመት ነው ሊስትሮ የሰራሁት። ከዛም በኋላ የሆነ ጓደኛ የለ ሜዳ ምናምን ሞተር ያከራያል። እኔ ደግሞ እሱ ብዙም አይችልም። እኔ ሊስትሮ እየሰራው ሞተር ምናምን ለማመዳለሁ ነበር። ከዛን ሞተር ሜዳ ምናምን መስራት ጀመርኩ፣ የሰው ሞተር ማለት ነው። አሁንም የሰው ሞተር እየነዳሁ ነው ያለሁት። ምክንያቱ ምን ነበር ሊስትሮ እንድሰራበት የሆነበት ምክንያት? ምክንያት ያው እናቴን ላግዛት ነው። በፊት የገባ ምናምን ላይ ነው የምሰራው በቃ እሱን። ስለዚህ ነው ትምህርቴም ትቼ ምናምን በቃ ሊስትሮ መስራት ጀመርኩ። ከዛን ሞተር መስራት ጀመርኩ ሜዳ ማለት ነው። ስንተኛ ልጅ ነህ ለቤተሰብህ? ለቤተሰብ እኔ 3ኛ ነኝ። የመጀመሪያዎቹ ስራ ሳይሰሩ አንተ እንዴት ልትሰራ ቻልክ? ከኔ ታናሽ 2 አለ። አንዱ ታላቅ ነው። እሱም ስራ እዚህ ነው የምሰራው፣ እዛ አዲስ አበባ ይሆን እዛ ካፌ ቤት ምናምን ይሰራል፣ እዚህ አዲስ አበባ ማለት ነው። ይሄ ነው እና እኔ በቃ ያን ጊዜ እናቴን ላግዝ ብዬ ነው እኔ ሊስትሮን የጀመርኩት። ምን ይመስል ነበረ ሊስትሮ ስራ? ይሄን ያለ ያዋጣ ነበር ወይ? እስኪ ማለት ብዙ ጊዜ ይሄን የምትውለው ከጧት እስከ ማታ የምትውለው ውጪ ነው እና ምን ይመስል ነበር? እስኪ ስላለው ነገር። ያው አሪፍ ነው። ትንሽ እዛ በጣም ያደገም ከተማ ስላልሆነ ብዙም የለም እና ግን ያው ይሁን አሪፍ ነበር። ብዙም ገቢ ማስገኛ አይደለም፣ ከተማው ገና እያደገ ስለሆነ አሪፍ ነበር። ከዛም በኋላስ እንዴት ወጣ ከሱ? ያው ብዙም የሊስትሮ ስራ ያው ገጠር ምናምን ስለሆነ ከዛም ሞተር ሜዳ ማከራየት ምናምን ጀመርኩ። ከዛን እሱን ማከራየት የጀመርኩት የተለያየ ሞተር በጣም ስለምችል አንዳንዴ በእግር ምናምን እነዳለሁ ሞተር። እዛ ስነዳ ሰው ስሜታዊ ይሆናል ሜዳ ማለት ነው። ከጓደኞች ጋር ሄዳለሁ፣ መንዳት የማልፈልግ ሰዎች ይነዳሉ። ያን ጊዜ ማለት የተለያየ ትርኢቶች አሳያለሁ። አሁንም ስልክ ውስጥ ላሳይሽ እችላለሁ። እሺ፣ ቅድም እያየሁት ነበረና ማለት እንዴት ነው ከሊስትሮ 2 ዓመት ሊስትሮ ሰርተሃል። ከዛም በኋላ ቀጥታ ሄድከው ወደ ሞተር ሳይክል ማከራየት ነውና እንዴት ነበር ወደ ሳይክል ማከራየት የገባው? እሱ ወደዛ ሄድኩት። የሆነ ጓደኛ የለ ሞተር አለው፣ ብዙም አይችልም እሱ ምናምን። እኔ በፊት ሊስትሮ ስራ ነው ሞተር የጀመርኩት ነገር ይሻለሁ። ከዛን እኔ እሱን እያለማመድኩ ምናምን ሜዳ ሲሄድ የተለያየ እኔ ህፃን ነኝ፣ በዚህ ላይ መንገድ ላይ መንዳት አይቻልም ትራፊክ ስለሚዘኝ። እኔ እዛ እንደዛ ስለሚነዳ ሰው ስሜታዊ ይሆናል፣ መንዳት የማይፈልግ ሰው ይነዳል ማለት ነው እዛ ሞተር። ስለዚህ ነው ልጅዮ ይዞኝ ምናምን የሚሄደው።
ኦኬ ብር ይከፍልክ ነበረ አንተ እዛ? የተወሰነ ብር ምናምን ይከፍለኛል። እሺ ከዛ በኋላ እንዴት ቲክቶክ ልትጀምር ቻልክ? ቲክቶክ ያን ጊዜ እንደዛ ምናምን ስሰራ ማስተር አብነት የሆነ በፊት የሞቶር የተለያዩ ትርኢቶች ምናምን እያሳየን ነበር። ከዛም በኋላ እኔ እሱን አይቼ ከሱ ላይ ጀመርኩ። አንዳንዴ እሱን እየሰራው ነበርና በአጋጣሚ አንዴ ስልክ ተበላሸብኝና ተውኩት። አሁን ደግሞ በአዲሱ መልክ አሁን እየሰራው ነው ያለሁት። እሺ ወደ ቲክቶካችን እዛው ላይ ነውና ይሄ ሀሳብ ማለት አሁን አንተ የምትሰራው ኮንተንት ያው አዲስ ኮንተንት ነው። ብዙ ጊዜ ፕራንኮች ስናይ በተለያየ አይነት ፕራንክ ነው እና ያንተ ደግሞ ኤሌክትሪክ ገጣጥመክ ለራስህ ላይ ሰውን ስትጨብጥ ይነዝራል ነገር ነው እና ያ ነገር እንዴት መጣልህ ሀሳቡ? እንዴት ልትሰራው ቻልክ? ይህንን ሀሳብ የሰራሁት ከዛ በሞተር ምናምን የተለያየ ነገሮች ሲበላሽ ምናምን አንዳንዴ እሞክራለሁ እና እሱን ነገር የሰራሁት ከሞተር እና ከባጃጅ እቃዎች ነው የሰራሁት። ኦኬ ሀሳቡ እንዴት መጣልህ? ይሄ ሀሳብ ያው የተለያየ ሞተር ሲስተም ምናምን አንዳንዴ እሞክራለሁ። በዛን አጋጣሚ ነው ይሄን ነገር ወደ ቲክቶክ ለማምጣት የሞከርኩትና ይኸው አሁንም አምጥቼ እየሰራሁበት ነው። ቲክቶክ ኮንተንቱ ያው በጣም ከባድ ነው እና በተለይ ደግሞ ይሄ የኤሌክትሪክ ይዘህ መንገድ ላይ ያው ቻሌንጅ አለው ብዬ አስባለሁ። በጣም ልብ ድካም ያለበት ሰው ይኖራል፣ በጣም ነርቨስ የሚሆንበት ሰው ይኖራል ምናምን አይነት ነገር እና ያን ነገር እንዴት ተወጣህ አንተ? እኔ ሁሌም ሰራው ያው አንዳንዴ ጓደኞች የራሳቸው ጓደኛ ምናምን በጣም የሚቀራረባሉ እሳቸው ምናምን እንዲህ ምናምን የሆነ የተለያዩ ምናምን ነገር ጠይቄ ነው እንደዛ ነው የምሰራው። እና ይህን ነገር ስሰራ ደግሞ አንዳንድ ሰው አያውቅም፣ ይናደዳል፣ ምናምን ይማታል ምናምን በጣም ረክሷለሁ። በጣም ከባድ ነው እና ግን ያው ትንሽ ትኩረት ልሰብበት ምናምን ብዬ ነው እንጂ ያው ኮንቴክት ለመቀየር እያሰብኩ ነው። ምን አይነት ነበረ? እስኪ ቻሌንጆቹ ምን ይመስሉ ነበር? መንገድ ላይ ያሉት ቻሌንጆች እስኪ ትንሽ ንገረን። መንገድ ላይ ያለ የሆነ ጊዜ ምናምን እየደበደበኝ ሁላ አለ። ቪዲዮ ራሱ ያስጠፋኝ ምናምን አለ። ስለዚህ አሁን ፊት ለፊት ጨብጬ ምናምን ደግሞ አሁን ብረት ምናምን ቢሆን ዝም ብለሽ እንደዚህ ነክተሽ ዞር ምናምን ልትይ ይችላለች። ግን የዛ ብረት አይገኝም የለም። ሰላም ምናምን ስትይ ከዛም በኋላ ቀጥሎ በቃ እንዴት ሳምዶክ ሰላም ይልኳል። አሁን በዚህ ሰዓት ያው ደግሞ ሰላም ስትል ሰውን ማለት ማታውቁን ሰው ሰላም ስትል ያው ሰው የሚያስበው በሌላ ነገር ነው እና እኔ መንገድ ምናምን ነው ጠይቀው መንገድ ምናምን በዚህ እንደዚህ መንገድ ምናምን ጠይቃለሁና ከዛን እሺ በቃ ቴንኪው ምናምን ብዬ ሰላም እላለሁ። አንዳንድ ሰው በቃ ምን ደንግጦ ምናምን ይሄዳል። አንዳንድ ትልቅ ሰዎች አሉ እንደዛ ሰው ምቹ ምናምን እዚህ በቃ ካሜራ ምናምን ከታየ ደግሞ ካሜራ የኛ ካሜራ ትንሽ የቴክኖ ነው ከሩቅ ምናምን ማሳጅ አይችልም። ቅርብ ምናምን ሰው ለድንገት ካሜራ ምናምን ካዩ ይመታሉ። ስልክ ራሱ ተቀበሉን በስንት መከራ ነው የሆነ ጊዜ የተቀበልኩት ስልኬን ራሱ ቀምቶክ ስልኬ ምናምን ቀምቶ ድልቶት ምናምን በስንት መከራ ነው። አሁን ሌላ ስልክ ምናምን ከሩቅ ምናምን ታደርጋለህ በቃ አንተም እንዳላወቀ መሆን ትችላለህ። ግን ስልኩ ቅርብ ምናምን ስለሆነ ዞሩ ምናምን ብሎ ስልክ ካየ ምናምን ይመታል። ኦኬ ከዚያ ማለት እንዴት አሁን ለምሳሌ ሰው የሆነ የሰራከውን ነገር ሲያጠፋብህ በጣም ነው እንደሚያናድደው። በሰዓቱ ለማስረዳት አትሞክርም? ቲክቶክ ነው እንደ አይነት ነገር ነው ኮንተንታችን ይሄ ነው ብለህ ለመናገር ፈቃደኛ ሞከርኩ። ግን ያው እሱ በሌላ ነገር ምናምን ይወስዳል። ታውቃለሽ ይሄ ነገር ትንሽ በቃ በሌላ ነገር ምናምን ነው አይረዳሽ። አንዳንዱ ግን ያው የሚረዳም አለ፣ ግን ሁሉ አይረዳም። ወደ ሌላ ለመቀየር ምናምን እየሞከርኩ ነው። እንደዛ ነው። እስኪ ደግሞ ወጣ ካሉት ከቲክቶኩ ደግሞ ወደ ቲክቶኩ ወደ በኋላ አካባቢ እንመለሳለንና ከቲክቶኩ ወጣ ያሉ ጥያቄዎችን እስኪ እናውራበት፣ እንወያይበት። ብዙውን ጊዜ ከ18 ዓመት በታች ሆነን አይፈቀድም ምንም አይነት ነገር ማለት ምንም አይነት ነገር ስልል ከ18 ዓመት በታች ሆነክ ማለት በኢትዮጵያ ደረጃ አሁን በተለይ በባህልም ሊሆን ይችላል በምንም አይነት ነገርና ከ18 ዓመት በታች ሆነ ያልተፈቀደ ነገር አድርጌያለሁ ብለህ የምታስበው ነገር አለ? ያደረግከው ነገር አለ? እሱን እኔ እንደዛ አድርጋለሁ ብዬ የማስበው ያው በ15
አመት ሞተር መንዳት ራሱ አይቻልም። እኔ ግን በእግር ምናምን እየነዳው ነበር። እሱ ምናምን አሁን ትራፊክ ምናምን በ18 ራሱ ይከለከላል። እኔ ግን በ10 ሜዳ ምናምን ያው ለሰው ትኩረት ምናምን ብዬ ሜዳ ሲሰራ ጓደኛዬ ነው ሞተር ያለው እሱ እኔ እንደዛ በእግር ምናምን ስነዳ እዛ ወስዶኝ ይሄዳል። እኔ በጣም ሞተር እችላለሁ። እሱን ሳዩ ምናምን በቃ መንዳት ያልፈለገ ሰው ይነዳል ሞተር ሜዳ ማለት ዙር ይለማመዳል። በቃ እኔ ትንሽ ስለሆንኩ በቃ የሆነ ስሜታዊ ምናምን ይኖራል። እሱን ነው እኔ አረኩ ብዬ የማስበው። እሺ አሁን በምድራችን እግዚአብሔር ከሰጠን ትልቁ ስጦታችን ጤንነት ነው እና ጤንነት ብዙ አይነት ስጦታዎች አሉ በምድራችን ላይ ግን ለእኔ ትልቁ ስጦታ ብዬ የማስበው ጤንነቴ ወጥቼ መግባቴ ምናምን ነገሮች ብዬ አስባለሁ። ከዛ በታች ግን ብዙ ነገሮች አሉ። ግን ደግሞ ለአንተ ከስጦታዎቹ ሁሉ ትልቁ ስጦታ ይሄ ነው ብለህ የምታስበው ምንድን ነው? እኔ እንደዛ ብዬ የማስበው አንደኛ ላይ የተለያየ የፈጠራ ስራዎች ምናምን እሞክራለሁ። ከዛን ቀጥሎ ደግሞ ሞተር በጣም እችላለሁ። እሱ ነው ስጦታ ብዬ የማስበው ነው። ያንተ ትልቁ ስጦታ ታለንትክ ነው ማለት ነው? አዎ እንደዛ አሁን ማስተር አብነት መጀመሪያ ምናምን ግን እሱ በጣም እንደዛ ምናምን ስሰራ ነበር በፊት ማለት ነው። ይሄ ነገር አሁን በሞተር ምናምን ያው የተለያዩ ውድድሮች ምናምን እዚህ ውስጥ የለም እንጂ በጣም ትልቅ ቦታ ሊደርስበት ሁላ ምናምን ይችል ነበር። ግን ያው እዚህ ብዙም ስለሌለ በቃ ተውኩትና አሁን በሌላ ኮንታክት ቲክቶክ እየሰራው ነው። ኦኬ ወደ ቲክቶክ ገባክ። እሺ አሁን ለምሳሌ የመጨረሻክ ልትሞት አፋፍ ላይ ነክና የመጨረሻ እስትንፋስክ ነው ልትሞት ነው ነፍስ ከስጋ ልትለይ ነው እና በዛ ሰዓት የመጨረሻ እስትንፋስክ በሆነበት ሰዓት ምንድን ነው የምትናገረው? እኔ የምናዘዝ ነው የሚመስለኝ። እኔ ኃጢአቴ የምናዘዝ ነው የሚመስለኝ። ያው እኔም እንደዛ ነው ምን እላለሁ ያው በቃ እኔም እንደዛ ነው የምትናገር። ቲክቶኬን አደራ ነው የምትለው አንተ እያሰባል። ምንድን ነው የምትለው? በቃ ኃጢአቴን ነው የምናገረው እንጂ ሌላ ባነው ሰዓት ሌላ ትናገር ተው። እኔ አንደኛ ነገር ሺባን አደራ ኃጢአቴን እናዘዝና ከዛ ሺባ ፖድካስትን በቃ አደራችሁን ነው የምለው። ቲክቶክን አትልም? እሱን እንኳን የሚል አይመስለኝም አልልም። እሺ ሌላ ደግሞ አሁን ለምሳሌ ብዙ ጊዜ ሲከፋን እያንዳንዳችን እንለያያለን። ሲከፋን የምናደርጋቸው እያንዳንዱ ድርጊት ይለያያል። አሁን ለምሳሌ እኔ ሲከፋኝ ወይ ቤተክርስቲያን ልሄድ እችላለሁ፣ ወይ ብቻዬን መሆን ፈልጌ፣ ወይ ደግሞ አልቅሼ እንዲወጣልኝ፣ ወይ ደግሞ ላለቅስ እችላለሁ፣ አልቅሼ ሊወጣልኝ ይችላል። አንተስ ምንድን ነው የምታደርገው ሲከፋክ? እኔ ሲከፋኝ ቤተክርስቲያን ምናምን ሄጄ በቃ እዛ በቃ ጸሎት አደርጋለሁ። በቃ ቤተክርስቲያን ነው የሚሄደው እኔ ሁሌ ስናደድ ምናምን ብቻዬን በቃ እዛ ምናምን ተቀምጬ ምናምን እንደዛ ነው የማደርገው። በጣም የተናደድክበት ነገር የከፋክ በጣም በቃ ማለት የሆነ ሰዓት ላይ ሁላ ህይወትክ የሚጨልምበት ታይም አለና የሆነ የመጨረሻክ ማለት በቃ ህይወት የመጨረሻክ የመሰለችበት አጋጣሚዎች ይኖራሉና ያንተስ ያቺ አጋጣሚ ምን ነበረ? ምንስ ነበረ? እንዴትስ ታወጣው? እኔ አጋጣሚ በፊት የሆነ ጊዜ ላይ ሊስትሮ እየሰራው የሆነ የስራ የቀለም የተለያዩ የሰው ጫማ ምናምን ይገነባል። እሱን ሰው ወሰደብኝ። ከእቃዎቹ ምናምን ጋር በማዳበሪያ ነው ግን አውቆ ሳይሆን ተሳስቶ ነው የተወሰደው። በዛን ጊዜ የሰው ጫማ ነው፣ ውድ ጫማ ነው። በዛን ጊዜ በቃ በጣም ተናድጄ በቃ ምንም ተስፋዬ ምናምን ተጨልቦ በጣም በቃ ከዛም በኋላ ግን ተሳስቶ ነው እሱም ልጅ ሰውየው የወሰደው ማለት ነው። እሱ እስከ 2 ሰዓት ምናምን በቃ አልቅሼ ምናምን በቃ በጣም ተናድጄ ምናምን ትንሽ በቃ እኔ በጣም ተስፋ ምናምን የለኝም። የሰው ጫማ ነው፣ በዚህ ላይ ውድ ነው። ያንን ጫማ መክፈል ራሱ አልችልም በዛን ጊዜ። ከዛም በኋላ እሱም ግን ተሳስቶ ነው የወሰደው ከቆቹ ምናምን ጋር የሆነ ግቢ ነው የምናስገባው። መዳበሪያው ሰው ነው የላከው እንዲህ ምናምን ብሎ ከዛን ግን ተመለሰልኝና በቃ እሱ ነው እኔ በጣም በዛን ጊዜ በጣም ለኔ በጣም ከምልሽ በጣም ይከብዳል። በዛን ጊዜ ሰው ጫማ ብዙ ወደ 10 ጫማ ምናምን ነው፣ ብዙ ነው ጫማዎች። ልሰራ ምናምን እኔ ለምሳ
ሄጄ እሱን ግቢ ውስጥ አስገብቼ 3 ሰዓት ያው እንደዛ ነው። ግን ሲመልስልህ የሆነ አላ ተስፋ ያለቀስክበት ለምን አለቀስኩ አልክ? ያን ጊዜ ኧረ እኔ ልጠፋ ምናምን ብላ አስቤ ነበር። በዛን ጊዜ ማለት ያው ባድር ምናምን ተጠፋ ያው እንደዛ ነው። እና በዛን ጊዜ በጣም በቃ ምንም ማድረግ አልችልም፣ መክፈል አልችልም። በቃ እኔ እጠፋለሁ ያው ባድር ብቆይ ምናምን በቃ እኔ ወይ እጠፋለሁ እንጂ ምን አደርጋለሁ ሌላ ማለት ከመጥፋት ውጪ። አሁን ለምሳሌ ከመጥፋት ይልቅ የሚረዳ አይነት ሰው ከሆነ ያው ተናግሮ እንትን ማለት አይቻልም ነበር? ያን ጊዜ እኔ ያምነኛል በእኔም እንደዛ ምናምን አላሰብኩም። እኔ በቃ በጣም ስለተናደድኩ በቃ ልጠፋ የተለያዩ ሀሳቦች ምናምን ነው እና ያሰብኩት፣ ግን አለመቸኮል በጣም ያስባል። እሺ በህይወታችን የማንደራደርባቸው ነገሮች አሉ ብዙ ጊዜ እና አንተ የማትደራደርባቸው በቃ በህይወቴ ውስጥ የመጣ ይምጣ አልደራደርበትም ብለህ የምታስበው ነገር ምንድን ነው? በእምነቴ። በእምነትህ? ሌላስ? በቃ በእምነቴ፣ ከዛን ቀጥሎ በእናቴ። በእናት የማትደራደርባቸው ነገሮች ናቸው። እሺ አሁን አንተ ለእናትህ ትልቅ ቦታ አለ፣ በጣም ትልቅ ቦታ አለክ እና እንደዛ ነው። እና አባቴ አዲስ አበባ ነው የሚኖረው። ከተለያዩ ትንሽ ቆይቷል። እዛም በቃ እኔ ሌስትሮ በፊት ሌስትሮ ስሰራ እዛ ጉሊት ምናምን ትሰራ ነበር እናቴ። እኔ አሁንም የሰው ሞተር ነው የምነዳው እና በቃ እኔ ነው የማግዛት እናቴ። ማለት ካንተ በላይ ሌሎች ጓደኞች ምናምን ነገር የለክም? አለ፣ አንዱ አለ። ግን ያው እሱም እዚህ የተለያየ የሆነ ሆቴል ምናምን ነው የሚሰራው። ራሱ አልቻለም። እሱ ገና አሁን በቅርብ ጊዜ ነው የጀመረው ስለሆነ ራሱ አልቻለም። እኔ ነው በቃ እዛ ምናምን እንደምንም ምናምን ብዬ በቃ የተለያዩ ነገሮች። ቆይ ማለት አባትክ የወለደ ከአባትክ ነው እና እንዴት ነው ትዝ ብላችሁት እንኳን የሆነ ነገር እንኳን ለማድረግ ፈቃደኛ አይደለም? ያው እኔ ሰው በፊት ምናምን አንዳንዴ የመጣ ነበር። አሁን ግን በጣም አይመጣም ምናምን። ከተጣሉ በጣም ቆየ። በቃ እሱ አዲስ አበባ ነው የሚኖረው፣ ወደዛ ራሱ አይመጣም። አሁን አግብቷል? እንጃ እኔ አላውቅም። ቆይ ማለት ይሄን ነገር አንተ ልጆቹ እንዳለም ያሳደገቻችሁ እናታችሁ ናቸው አይደለ? ስለዚህ በፍርድ ቤት እንኳን ሊጠየቅ አይችልም። ዝም ስላለች በቃ አልጠየቀችም፣ አልሞከረችም እንደዛ ነገር። ለምን እንደዛ ነገር ለመሞከርም ብዙም ብር ያስፈልጋል፣ የተለያዩ ነገሮች። ስለዛ ነው ከሱ እየተወችው እና በቃ እኔ ነው የማግዛው። እሺ በሌላ ጥያቄ ደግሞ እስኪ ፈታ ወደሚያደርጉ ጥያቄዎች እንላለን፣ አንተ ከዚህ ሙድ እንድትወጣ ማለት ነው። ሁለት ሴቶች አሉ እዚህ ጋር ቆመዋል እንበል። አንድ በጣም ቆንጆ ናት፣ ግን ጸባይ የላትም። አንዷ ደግሞ ጸባይ አላት ግን አታምርም ነገር እና ከሁለቱ ምረጥ ብትባል የትኛውን ትመርጣለህ? ያው በአሁኑ ሰዓት እኮ መልክ ሳይሆን ዋና ጸባይ ነው። አሁን ስንት ሰው መልክ ምናምን አይቶ የተለያየ ህይወት ውስጥ ገብቶ ብዙ ህይወት እየተበጠበጠ ስንት ነገር። ዋና ጸባይ ነው። ጸባይ ካለ ነው እንጂ መልክ ምንም አያደርግም። እንደዛ ነው የማስበው። ስለዚህ ሴት ልጅ ከውበቷ ይልቅ መልኳ ነው የሚገዛኝ ነው። ከውበቷ ይልቅ እኔ ጸባዩ ነው የምንገዛው። እሺ ስለዚህ ጸባያን ነው የምትፈልገው ማለት ነው። ምንም አይነት መልክ ቢኖረው። ትልቁ ህልም ምንድን ነው? ያንተ ትልቁ ህልም የወደፊት ህልም አለን እና ሁላችንም ምን አይነት ህልም ነው ያለህ አንተ? ወደፊት ምን አይነት በቲክቶክ ነው ለመቀጠል ነው ያሰብከው ወይስ ወደ ቢዝነስ ስራዎች ለመግባት ነው ሀሳብክ? ሀሳቤ አሁን ላይ ያው በቲክቶክ በቲክቶክ ነው እኔ ህልሜ ማሳካት የምፈልገው። ኦኬ በቲክቶክ ህልሜ ማሳካት ስትል አሁን ለምሳሌ ቲክቶክ ይሄን ያህል ክፍያ ያለው አይመስለኝም። ማለት አንተ ፈጣንና ጎበዝ ከሆንክ ፕሮሞሽን ትሰራለህ ምናምን አይነት ነገሮች ነው የምትጫወት ከሆነ ላይ ብላይ እንደዛ ኢንካም ልታገኝ ትችላለህ። ግን ደግሞ ከዛ ይልቅ ብዙ ጊዜ በፕሮሞሽን ነው ቲክቶክ ላይ የሚገኘው እና ያ ፕሮሞሽን ብቻ ያሳድገኛል ብለህ ታስባለህ? አንተ ካለህበት አካባቢ ማለት ነው። ካለሁበት አካባቢ ምንም ፕሮሞሽን እንደዛ አላስብም። ያው ከተለያየ ከአዲስ አበባ ምናምን ካልሆነ እዛ እንጂ አሁን እዛ ያሉ ሰዎች
የሆነ አንተ ትንሽ የሆነ ትልቅ ቦታ ስትደርስ እንጂ አሁን ላይ ማንም ቼክ አያደርግም እዛ ማለት ብዙም እዛ ብዙም እንደዚህም ሰው ታውቃለች የሆነ አንቺ የሆነ ነገር ሲኖርሽ ነው እንጂ አሁን ላይ ማንም ለመጀመሪያ ላይ ማንም እዛ ቼክ አያደርግሽም። ስለዚህ ግን እሞክራለሁ ያው በቃ በተለያየ ስራ ምናምን እንደዛ ነው። እሺ ዲስ የመጣልህ ፕሮሞሽን የለም? እስካሁን ምንም የለም። የሆነ አንድ ማስታወቂያችን ነበር የስልክ ቤት ምናምን ነገር። ያው ዝም ብዬ ነው የሱ የሆነ ጓደኛዬ ነው እና በቃ ዝም ብዬ ነው የሰራሁት። ያው ብዙ ብር አይደለም የከፈልብኝ ያው ዝም ብዬ ነው በፊት ነው የሰራሁት። በሚቀጥለው ስራዎች ደግሞ በምን አይነት ስራዎች እንጠብቅህ? ምን አይነት ስራ ይዘህልን ትመጣለህ? ካሁን በኋላ ትንሽ ፎሎወርሴም ብዙም እያደገ ስለሆነ አሁን እኔ ፈጣሪ ከረዳኝና በሱስ ስንት ልጆች ህፃን የተለያየ ሰው በሱስ በጣም እየተጎዳ ነው እና በእንደዛ ነገር የማስተምር መልክ ያው የማግዘኝ ሰው ምናምን ካገኘው በዛ የማስተምር እንደዛ ምናምን እንደዛ ነው የማስበው እና በእንደዛ ኮንቴክት እንደዛ በፓርት ምናምን ጽፌ አስቀምጫለሁ እንደዛ ነገር ማለት ነው። ግን ፈጣሪ ከረዳኝ አሁን ባለ ስልክ ያው እንደዛ ነገር ምናምን ስትሰሪ ስልኬ በጣም አያጠራም ምናምን እንደዛ ኳሊቲም ብዙም ስለሌለ ፈጣሪ ረድቶኝ ሀሳቤ ከተሳካልኝ እንደዛ ነገር ምናምን ለመስራት ነው ሀሳቤ። ወደ ክፍለ ሀገር አካባቢ በፊልም አይነት እንደዚህ አይነት ነገሮች አልተለመዱ መሰለኝ እና እንዴት ነው ተቀባይነቱ? መስራት ፍላጎት ያላችሁ ፍላጎቱ ኖሯቸው አሰራሩ ላልቻሉበት ምናምን ነገሮች ምን ትላቸዋለህ? ማለት አሁን እዛ ብዙም አልተለመደም እንጂ ግን ብዙ ሰው ነው እንደዛ ነገር ምን ያስባል፣ ግን እንደዛ ነገር ይፈራል። በቃ ኮንፊደንስ የላቸውም እንጂ እና እኔ ከተለያዩ ልጆች አሁን እንሰራለን ምን ልጆች ብዙ አሉ ከዛ ምናምን ከዛቸው ጋር ምናምን ሆኜ እሞክራለሁ ከሆነ። ስለዚህ ያው ፍላጎቱ ያላችሁ በክፍለ ሀገር ያላችሁ ልጆች፣ ወጣት ሴቶች፣ ወንዶች እንዲሁም መስራት ፍላጎት ያላችሁ ያው ኮንፊደንሳችሁን አሳድጉ፣ አትፍሩ ነው እያላችሁ ያለው። በመጨረሻ ማለት የምትፈልገው ማስተላለፍ የምትፈልገው ማመስገን የምትፈልገው አካል ካለ እድሉ ልስጥህ። እኔ ማመስገን የምፈልገው ጓደኞችን ነው። አሁን የኤሌክትሪኩ ምናምን ስትሰራ ቀን ሙሉ ይዞርሽ ነው። አሁን ሰው አታገኝም። አንዳንድ ሰው ደግሞ ያው ትንሽ ሰው መርጠሽ ነው እንጂ አንዳንድ ሰው የሆነ አላ የሆነ ትንሾች ሰውና ስለዚህ ቀን ሙሉ እየዞርኩ ነው። እሳቸው ከኔ ጋር ስራ ምናምን ትተው ከኔ ጋር እየዞሩ ስንት መስዋዕትነት የከፈሉ ጓደኞችን ነው ማመስገን የምፈልገው። እዚህ ደረጃ ለመድረስ እዛቸው ዋጋ ብዙ ወጣ ወረድ አለና በእሳቸው ነው ማመስገን የምፈልገው እኔ። ስለዚህ እነሱን ማመስገን ነው የምትፈልገው? እሺ በፖድካስት ቤተሰቦቻችን ለዛሬ ነበረን ቆይታ ይህንን ይመስል ነበር። ሳምንት በሌላ እንግዳ እስከምንገናኝ እስከ ሳምንት መልካም ሳምንት እያልኩኝ ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ ኮሜንት ላይ እየገባችሁ ሱሴን አበረታቱት እላለሁኝ። ኮሜንት ላይ ደግሞ በዛም በተጨማሪ ደግሞ ይህ እንግዳ ቢጋበዝልን እኛን ያዝናናናል ያስተምረናል የምትሉትን እንግዳ ኮሜንት ላይ ያስቀምጡልን፣ እኛ እንጋብዛለን። እስከ ሳምንት መልካም ሳምንት። በጣም አመሰግናለሁ። እሺ እኔም አመሰግናለሁ።